የዓለምን እግር ኳስ መድረክ ላለፉት 2 አስርተ ዓመታት በጋራ ሲነግሱበትና በድንቅ ፉክክራቸው ሲያደምቁት የኖሩት ሊዮኔል ሜሲና ክርስቲያኖ ሮናልዶ ዛሬ ፍጹም ባልተጠበቀና ተቃራኒ በሆነ የስሜት ማዕበል ውስጥ ይገኛሉ። ሕይወት በአንድ ገጽ ላይ ተስፋና ደስታን፣ በሌላው ገጽ ላይ ደግሞ መሪር ሐዘንን አስፍራ ተከስታለች። በአንድ በኩል የሊዮኔል ሜሲ ቤተሰብ በከባድ ሐዘን ተውጧል። የዓለም ኮከቡ አባትና የቅርብ አማካሪው ሆርሄ ሜሲ በ68 ዓመታቸው ከዚህ ዓለም በሞት ተለይተዋል። በሌላኛው የዓለም ጥግ ስናይ ደግሞ ክርስቲያኖ ሮናልዶ በመንደሩ ደስታ ደምቃለች። ክርስቲያኖ ሮናልዶ በተቃራኒ በጉጉት ሲጠበቅ የነበረውን የጋብቻ ስነ ስርዓት በትውልድ ሀገሩ ፖርቹጋል ማዲራ ደሴት ለማከናወን የመጨረሻ ዝግጅቱን ጨርሶ በደስታ ማዕበል ውስጥ ይገኛል። ላለፉት ዓመታት በሜዳ ላይ ድንቅ ውድድር ሲያሳዩ የኖሩት ሁለቱ ታሪካዊ ኮከቦች ዛሬ ደግሞ ሕይወትን ሁለት ተቃራኒ ገጾች በአንድ ቀን እያስተናገዱ ነው። አንዱ በትውልድ ደሴቱ ላይ የፍቅርና የደስታን አክሊል ሲደፋ፣ ሌላኛው ደግሞ የህልሙ መሰረት የሆኑትን አባቱን አጥቶ በሐዘን ይቆዝማል። ዓለም